በኦሮሚያ ክልል በቦረና ዞን የያቤሎ አጠቃላይ ሆስፒታል ከ1.2 ሚሊዮን በላይ የህብረተሰብ ክፍሎችን ያገለግላል። አጠቃላይ ሆስፒታሉ ከቦረና ዞን በተጨማሪ ለአጎራባች የደቡብ ክልል ዞኖችም አገልግሎቱን ይሰጣል። የያቤሎ አጠቃላይ ሆስፒታል የእናቶች ጤናን ለመጠበቅ የሚያስችል የቅድመ ወሊድ፣ የወሊድና የድህረ ወሊድ አገልግሎት በተሻለ ብቃትና ጥራት አገልግሎት ይሰጣል። ለዚህ ደግሞ ወይዘሮ ሙና አሮኒ ምስክር ናቸው። እኔ እውነት ያው ሙያቸውም ስለሆነ በቃ እግዚአብሔር ያክብርልን። እውነት ያው በቃ አገልግሎት ነው ይሄም እና በጣም ነው በቃ ለሰው ያላቸው ሪስፔክት፣ መስተንግዶ፣ ስነ ምግባር ደስ ይላል። በጣም ነው ደስ የሚል እና በጣም ሁሉ ከዛ ከካርድ ክፍል ጀምሮ እስከ አጠቃላይ እስከ ጽዳት እውነት ለቅድም ጽዳቷም ረዳኛለች። በጣም ለስምንት ሩብ ጉዳይ ነው ወለድኩኝ። በጣም አገዘችኝ። ከሷም በቃ ከላይ እስከ ታች ማለት ነው ከሚያስወልዱትም ጭምር እና በጣም ደስ ይላል ስላቸው መስተንግዷቸው በጣም እና አጠቃላይ እግዚአብሔር ያክብርልን። የያቤሎ አጠቃላይ ሆስፒታል የሕክምና አገልግሎት የሚሰጥባቸው ክፍሎች ግልጽ በመሆናቸው ለአገልግሎት ምቹ እንዲሆን አድርጎታል። ይህ ብቻ አይደለም። አንድም ህመምተኛ በሆስፒታሉ ቅጥር ግቢ ውስጥ ተገኝቶ ከሕክምና ነፃ የማድረግ ሥራ በያቤሎ አጠቃላይ ሆስፒታል ተግባራዊ እየሆነ ነው። በሆስፒታሉ ተኝቼ እየታከምኩ ነው። ጥሩ ሕክምና ነው የሚሰጡት። ባለሙያዎቹም እንክብካቤያቸው በጣም ደስ ይላል። በየሰዓቱ ይጠይቁናል፣ ምን ጎደለ ይሉናል። የሆስፒታሉ ባለሙያዎች እጅግ በጣም ተባባሪና ቀና ናቸው። ጉያ ቀራሉ ፈለ ጉያ ለሚስቶር ተንሳርገ ጉያ ለሚስቶር ለር ጉያ ተስቶር ተንሳርገ ጉያ ጩፋ ደስማ ዱራ ደሙ ጅራ ማለት ወደዚህ ሆስፒታል ልጄን ይዤ ስመጣ ለሶስተኛ ጊዜ ነው። ከዚህ በፊት ከነበረው አንጻር አሁን ተሻሽሏል። ባለሙያዎቹ አቀባበላቸው ጥሩ ነው። ሆስፒታሉም እንዳያችሁት ንጹህ ነው። የምግብ አቅርቦቱም እጅግ በጣም ጥሩ ነው። ባለሙያዎቹ ባደረጉልን ሕክምና ልጄም ድና ልንወጣ ነው። ኳሊቲ ኦፍ ሰርቪስን ማምጣት ከፈለግ መጀመሪያ ሰዓትና ክሊን ላይነሱን ማስተካከል ነው። ሆስፒታል ውስጥ እቺ ከቸት የምትለው ክሊን ላይነስ እና ታይም ላይነስ ኬር በትክክል ሆስፒታል ላይ ተግባራዊ ሆኖ ከዛ በኋላ አንድ ኢንስቲትዩሽን በራሱ ትራንስፎርም ይሆናል ማለት ነው። በዋናነት እኛ በጣም ተግባራዊ ያደረግነው ያው ይሄ ከጤና ጥበቃ እንደወረደ ወደ ሆስፒታላችን ቶሎ ነው ተግባራዊ ያደረግነው። በተለየ በታይሙ በሰዓት ገብቶ አጠቃላይ በሽተኛ ከኛ የሚፈልገውን ሰርቪሶቹ በታይም መስጠት፣ ከዛ ታይም ብቻ ሳይሆን የሆስፒታሉን አጠቃላይ ክሊን ላይነስ እና የሰርቪሱን ኳሊቲ ከሳቱ ጋራ በየጊዜው አብረን እናካሄዳለን። በኳሊቲ አንጻር ስናየው አጠቃላይ ኳሊቲ ዩኒት ሆስፒታል ውስጥ ተቋቁሟል። በኳሊቲ ዩኒት ሆስፒታል ላይ በየትኛውም ጋፕ ላይ አሰስ እናደርጋለን። በየጊዜው ኮሚቴ ወጥቶ የያቤሎ አጠቃላይ ሆስፒታል በተገልጋይ ከሚነሱ ቅሬታዎች አንዱ የሰዓት አጠቃቀም ነው። ሆስፒታሉ ከተገልጋዮች የሚነሱ ቅሬታዎችን ለማስተካከል ከጤና ሚኒስቴርና ከኦሮሚያ ጤና ቢሮ የሚወርዱ አዳዲስ አሰራሮች ተግባራዊ ያደርጋል። በፊት 2 ተኩል ነው የምንገባ እንደ ማንኛውም ሰራተኛ ማለት ነው። ከዛ ይሄ ነገር የስራ ሎድ በዛብን ብለን ዋናው ኃላፊውን አማከርን። ከዛም በኋላ ይሄ ነገር እንደዚህ ቢሆን ይመረጣል፣ ለኛም አሪፍ ነው፣ ሎድ አይበዛብንም። እንደዛ ስለሆነ ይሄንን አስተካክለን 1 ተኩል ገብተን 5 ተኩል ብንወጣ ምን አለበት ብለን ተነጋገርን። ከዛ አሪፍ ነው ይሄ የተቀደሰ ሀሳብ ስለሆነ ቀጥሉበት፣ እኛም የሚያከራክረን ነገር የለም፣ ስለዚህ ይሄንን ቀጥሉበት ተባለ። ከዛ በጣም ውጤታማ ሆነ። ለምን ሰው እዛ አካባቢ አይበዛም፣ ያለውም ሰው በጊዜ ተዘናግዶ ይወጣል። ከዛ እዛ አካባቢም ትንሽ በፊት እንትን ነበረ፣ የሰው ጫጫታ፣ ከሰው ጋር ግጭት ነበረ። ከዛ ሙሉ በሙሉ ግጭትም ቆመ፣ ሁሉም ነገር ተስተካከለ። እዛ አካባቢ ሪፎርም ሲመጣ ለኔ ይጠቅመኛል ብሎ የሚመጡት ኢኒሼቲቮች ሆስፒታል ሪፎርሞች፣ የጤና ጣቢያ ሪፎርሞች
ሁሉንም የሚመጡት ሪፎርሞች እኔ ነኝ መጀመሪያ ኢምፕሊሜንት ማድረግ ያለብኝ ብሎ ወስዶ ቢተገብር መጀመሪያ ሳስፋይድ የሆኑ እዛ አካባቢ ሆኖ ሰርቬ የሚደረግ ህዝብ ስለሆነ ሪፎርሙን አውቆ አምኖ ኢምፕሊሜንት ማድረግ ወሳኝ ነገር ነው። የያቤሎ አጠቃላይ ሆስፒታል የውሃ እጥረት ክፉኛ ቢፈትነውም ሆስፒታሉን ንጹህ ከማድረግ ያገዳቸው አንዳች ነገር የለም። የውሃ እጥረታቸውን ለመቅረፍ በአህያ ጋሪ እየገዙ ይጠቀማሉ። ውሃ የለንም ብለው ያቆሙት ሥራ የለም። ለዚህ ደግሞ ሆስፒታሉ ጠንካራ አመራርና ባለሙያዎች እንዳሉት ማሳያ ነው። ያቤሎ ላይ ሲታዩት ኦልሞስት ውሃ የለም፣ በጣም ከባድ ቦታ ነው። ሌላ ሆስፒታል ምቾት በምቾት ያሉ ሆስፒታሎች ግን ይሄን በሪፎርም ኢምፕሊሜንቴሽን ሲታይ ኦልሞስት ብዙ ቦታ ላይ አይሰራም። ሴንትራል ኦሮሚያ ላይ አሁን ቢትወስድ እና ፔሪፌራል ኤሪያ አካባቢ ፔሪፌሪ ላይ ቢወሰድ ኦልሞስት ሪፎርም ኢምፕሊሜንቴሽኑ ወዴት የት አካባቢ ነው ቢታይ በጣም ኮሚትድ ሆኖ ሪፎርሙን ወስዶ ሙሉ በሙሉ ሰዓታቸውን ሰጥቶ ሰራተኛን አሳትፎ ሞባላይዝ አድርጎ ህዝቡን ሞባላይዝ አድርጎ የሚሰሩበት ቦታ የት ነው ቢባል ኦልሞስት ዳር በጣም ይሰራሉ። እዛ አካባቢ ችግር ያለባቸው ቦታዎች ላይ ውሃ የሌለበት ቦታ ላይ በረሃ አካባቢ ላይ እነዛ አካባቢ ላይ በጣም ብዙ ስራዎች ሲሰሩ እናያለን። ውሃ ብቻ ስለሌለ ዛሬ ሰርቪስ ቆም ላብራቶሪ ምናምን እኛ ጋር የለም። ባይዞይ ቁጭ ብሎ በራሳቸው መቻሎን ነገር ተወያይቶ ፈቶ ይሄን እንችላለን ብሎ ከዛ ማይቻለው ብቻ ነው ወደ ማናጅመንት በቀርበው ማናጅመንቱ ከዛ በኋላ ያው ብዙ ዲፓርትመንቱ ስለወከለ እዚህ እንትን መፍትሄ ይሰጣል። የያቤሎ አጠቃላይ ሆስፒታል የድንገተኛ ሕክምና ክፍሉን አዘምኖታል። አንድ ህመምተኛ በድንገተኛ ሕክምና ክፍሉ ለ24 ሰዓት ብቻ ነው ቆይታ የሚያደርገው። በክፍሉ ተገቢ ሕክምና ከተደረገላቸው በኋላ ተጨማሪ ሕክምና የሚያስፈልጋቸው ተገልጋዮች በተኝቶ ሕክምና አገልግሎት ይሰጣቸዋል። ኢመርጀንሲ ከ24 ሰዓት በላይ የሚቆዩ በሽተኞች አሉ። ያ ነገር በናሽናል ደረጃ ያለው 0% ማምጣት ላይ ነው። የኛ ፐርሰንት አሁን ቤዝ ላይኑ ሲሰራ ኦልሞስት ወደ 7% ነበረ። እሱን አሁን ለማውረድ እየሰራን ያለው አሁን 3% ላይ ምናምን ደርሰናል። ህመምተኞች ውስብስብ የሆነ ስነ ልቦናዊ ማህበራዊና ኢኮኖሚያዊ ፍላጎት ያላቸው ሰብአዊ ፍጡር መሆናቸውን የሚረዱ እንዲሁም የህመምተኞችን ችግር እንደ ራሳቸው አይተው ሰውን ማዕከል ያደረገ አገልግሎት የሚሰጡ ባለሙያዎች በያቤሎ አጠቃላይ ሆስፒታል መገኘታቸው ስራውን ቀላል አድርጎታል። ሲአርሲ በተሟላ መልክ አገልግሎት እየሰጡ ነው ወይስ እንዴት ነው የሚለውን ነገር ብዙ ቦታ ላይ እኛም አሰሳ አድርገን ጥሩ ሁኔታ ላይ ኢምፕሩቭመንት ላይክ በ2011 ሲታይ ፔሸንት ሳቲስፋክሽን ሰርቬይ በሪጅን ወደ 45 አካባቢ ነበረ። በዚህ ዓመት ደግሞ ወደ 68 አካባቢ መጥቷል። አንዳንድ የተወሰኑ ፋሲሊቲ ላይ ተሰርቶ ጥሩ እንትኖች አሉና ይሁንና አሁንም ብዙ መስራት ይፈልጋል። ግን ጥሩ ኢምፕሩቭመንት ያለ መሆኑን የሚያሳይ ፋሲሊቲ ወደ ፔሸንት ሳቲስፋክሽን እየሄደ ያለበት ሁኔታ ነው ያለው። በሲአርሲ አንጻር በኳሊቲ ኦፍ ሰርቪስ አንጻር በመድኃኒት አገልግሎት አካባቢ ያለው በየጊዜው ኦዲት የሚያደርጉት በየወሩ እንትን አለ በዚህ ኦዲት አለ። በተለየ ሲአርሲ ፎከስ ተደረገ። ይሄን አንደኛ ፔሸንቱን ኢንተርቪው ነው የምናደርገው። ሁለተኛ ደግሞ ሎግ ቡክ ወይም ሰጀሽን ቡክ አስቀምጠናል። አንደኛ ይሄን እንትን ስናደርግ አትሊስት እነዚህ ኮሚቴዎች ወጥቶ በተለያየ ዲፓርትመንት ላይ ተከፍለው ይጠይቃሉ። ፔሸንቶቹ መቼ ነው መጣው፣ ምን ያክል ነው ቆየው፣ ሰርቪስ አግኝተናል ብሎ በራሳቸው ቼክሊስት ዴቨሎፕ አድርጓል። በዛ ይጠይቃሉ። ሌላ ከሰጀሽን ቡክ እና ሎግ ቡክ ምን ሰበስበው አለ። እሱን አጠቃላውን ኦዲት ካደረግነው በኋላ እዚህ መጥቶ ለማናጅመንት ሲኒየር ማናጅመንት ይቀርባል። ዲፓርትመንት ሄዶች ስላሉ ይሄንን እዚህ ቁጭ ብሎ ሰማሉና የራሱ ችግር እንደሆነ ያምኖበት እዛ ሄዶ በዲፓርትመንት ደረጃ በራሳቸው ያያሉ። ባይዘው ይሄንን ቅሬታውን በየጊዜው ነው የምንሰማ፣ በየጊዜው ነው መስማት ብቻ ሳይሆን እንፈታለን። የተከበራችሁ ተመልካቾቻችን በያቤሎ አጠቃላይ ሆስፒታል የነበረን ቆይታ ይህንን ይመስል ነበር። በሆስፒታሉ ያሉ መልካም ተሞክሮዎች በሌሎች የሀገራችን ሆስፒታሎች እንዲስፋፉ እንመክራለን። ጤና ይስጥልን።